ያው አሳዩኝ ያለበትን ሶሻል ነበርሽ ናቹራል ሄሎ ማይ ኢትዮጵያ ፒፕልስ፣ ዛሬም በአዲስ ቪዲዮ ከሰት ብለናል። እንግዲህ ይህን ቪዲዮ ከመጀመራችሁ በፊት ሰብስክራይብ እና ላይክ፣ ሼር እንዳይረሳ፣ ኮሜንት ደግሞ ሀሳብ አስተያየታችሁን መጻፍ እንዳትረሱ። ሌትስ ጎ። ይህን ጸጉር ቁርጥ ቆረጣል አይቆረጥም እዴ ለሁለት ሺህ ብር ይሄን ቁርጥ ቆረጣል። ሺህ ጸጉሩ ሌላቸው አው ቆረጣለሁ። ዳውድን ግን ሱል ቆረጥ ነበር መቼ እንዴ ያሳከከኝ ነው። ይሄ ኮላብ ይቀጥል። የእውነት የምትስማሙ ኮሜንት ለጻፉት። ይሄ ኮላብ ጸዴ ነው። እግዚአብሔር ቅመም ልጅ ዳውድና በርጠሜስ ቅመም የሆነ ኮላብ ይፈታታችሁ ይሄን ቪዲዮ የሰራሁት ታስታውሳላችሁ? ከመኒ ባይዘ አዲስ የመጣ ቲክቶከር በጣም ደስ የሚል ቲክቶክን ካላያችሁት በደንብ እዩት። እናቴም እንዳለች ላሳያችሁ። በእናታችሁ ትወደዋለች። አልተረፍክም። እግዚአብሔርን ጥሩ ጨዋታ አልተጫወትክም። የእኔ ልጅ በትከሻህን የወደቅከው እኮ እንደው ካልጋ ላይ ነው ተስፈንጥሬ የተነሳሁት። እሺ በጣም ትወደው። ዝም ብለህ ተነሳ ትፈርጣለህ እንዴ? ነው ያባ እንደዚህ አይነት ማዘር አላችሁ? ብቻ እንደዚህ አይነት ቻለ። እስቲ ካላችሁ ኮሜንት ላይ ጻፉ። እንደዚህ የምታስብ እናት ያላችሁ ኮሜንት ላይ ጻፉ። ቀጣይ ቪዲዮ እንሂድ። አይ ነው በሉ። እባብ እንደዚህ ዋላው ነው ይስማል። ይሄ መቼስ ገብቷቸዋል። አይ ሴቶቻችንማ እንወዳለን። እንደዚህማ እባብን ይሰማሉ እንጂ እባብማ አይደለም። መጃችሁ ለማንኛውም ቀጣይ ቪዲዮ I'm a Buddhist. Man. Buddhist, all that means. Wow. Buddhist What? mean I'm a Buddhist, bro. Wait, let me explain it to you. You go to the gym? I will. You go to the gym? I will. Okay, but if I go to the gym. I'm a nigga who goes to the gym. If you're a Buddhist, you're a nigga who meditates. You're a nigga who journals. You're a nigga who spends time in silence. You're a nigga who believes in peace. You're a nigga who there's a concept called dukkha, like suffering. All suffering comes from desire. Understanding that you're separated from everyone. Maybe I'm talking too spiritual. No. Tell me. I'm just ኢትዮጵያ የሆነው ቡዲስት ነኝ ማለት በጣም ሼም። እግዚአብሔርን ቡዲስት እኔ አልስማማበትም። በቡዲስት ሀሳብ ብዙ ሰው ሙስሊም ሆነ ኦር ክርስቲያን ሆነ ኦር ፕሮቴስታንት ሆነ የትኛውም ሃይማኖት ውስጥ ሆነ ቡዲስት መሆን ይችላል ይላሉ። ይሄ ቡዲዝምን የሚያስፋፉበት መንገድ ነው እንጂ ካስፈለገ የተለያየ ቪዲዮ ሰራለሁ። ቡዲስትን እንደ ሃይማኖት አይተው ቡድሃን እያመለጉ የሚጸልዩለት ሰዎች እንዳሉ ቴስቲሞኒዎች አሉና የተለያዩ ቪዲዮዎችን አመጣለሁ። ኮሜንት ላይ ጻፉልኝ። ቡዲስት እንድትጠነቀቁ የምፈልገው ነገር ሃይማኖት ነው። አሁን እሱ ማይንድ ኦፍ ሳይንስ ምናምን እያለ በጣም ፊሎሶፊ ያደርጉታል እንጂ አይመስለኝም ሃይማኖት ነው። ለዚህ ደግሞ መረጃ ከፈለጋችሁ ኮሜንት ላይ ጻፉልኝ። ዶንት ትረስት them. swear to God, don't trust. Essentially ያንተ ስቃይ የሚመጣው ከምትፈልገው ነገር ነው። ምግብም ስትፈልግ አስወጡት ሁሉም ስቃይ ይሻላል። ልትጣላ ነው እንዴ? ወይ ቢሉ ይበላይ ልጅ የዚች ልጅም ግን ድምጽ የት ነው የሰማነው? ጋይስ የምታውቁ ካላችሁ የዚች ልጅ ድምፁ አዲስ አልሆነብኝም። ሚስት ከሰፈር ጎረምሳ ጋር ጣላ ስለነበር
አንቺም ሲመጣ እናቆራለን ማለት ነው። ምን ሰምተዋል? ልጁ ምንድን ሰምተዋል? ድምፁ አዲስ ሆኖባቸዋል። ድምፁ አዲስ አልሆነብኝም። የት ነው ማውቃት? የሆነ ብዙ ቮይሶች ላይ ሆነ ሜሞች ላይ ምናምን ማውቀው ድምፅ ነው ግን አይሰማችኋለሁ ማለት የኔ ቆንጆ ነው ያለው ምንድን እና እንዴት ነው አንተ ሚስትህን የኔ ቆንጆ ነው የምትለው? የኢትዮጵያ የኔ ቆንጆ ነው ያለሽ ምን ሌላ ክፉ ነገር የኔ ጠፋፊ የኔ አስጠሊታ አይደለም እኮ ቁንጅናሽን ነው ተክለላ የመሰከረው አንድ ጌታ የምረን ነው ለከፈኝ እኮ ያንተ ሚስት ሌላ ሰው ቆንጆ ነው እንደዚህ ነው የምትለው? ምን አይነት ድምፅ ነው ያለው? እሺ የት ነው ልትጣላ ነው እንዴ? እኔንም አለ አይ ሁለቱም ከወደደ እንኳን ኖርማል ነው። ኖርማል እለፊ ይብራብሽ። ሁለቱም ከወደደ ኖርማል ነው። ሴዶ አበሻ እንደው በተሳካለትና እንደዚህ በደበደበው ተሳክቶልን ሊበደበደብከው። ተረጋጋ። አበሻ እኔ ቀጥሎ እንደሚቆም እርግጠኛ ነኝ። ሪንግ ላይ በኢየሱስ ክርስቶስ በስመ አብ ወመንፈስ ቅዱስ እናንተ የሚያስፈራ ነው። በስመ አብ ወልድ መንፈስ ቅዱስ አባላ የዘውዬ ግን እኔ ጅብ ነው የሚመስለኝ። እውነት አሉ የመኪና ክፍል ምንድን አንተ ወራለፈው እኮ የመኪና ክፍል ምንድን በርጣሚዎስ ወንድሜ ምንድን ነው የምትለኝ? በቤቴ በእናትህ እኔ እኮ ነኝ አከራየው። በጣም ሰላም የለህም እንዴ? አንዴ አማል እንዴ? ተከራይ እኮ ነኝ በሽተኛ ነህ። እኔ በቤቴ ሰላም ነሳኝ እኮ በእናትህ ግባና ተኛ በእናትህ ወዲህ ነው የሚሄደው። አለ መኪና ተማሪዎች ለመረበሽ የተለያየ ዘዴ የሚጠቀሙት አንዴ ምን ቢያጋጥመኝ ጥሩ ነው። አሁን አሜሪካን ሀገር ያለ ልጅ ስሙን መጥቀስ የማልፈልገው ምን ያደረገ መሰላችሁ? እያስተማርኩኝ እያለ በቃ ከዳር እስከ ዳር ዲፊውዝ የሚያደርግ ሽታው የማይጠፋ ፈስ እግዚአብሔር ያሳያችሁ። በብልቃት ይዞት ይግባ፣ በሃይላንድ ይዞት ይግባ፣ ከቄቱ ይውጣ፣ ግራ ነው የሚያጋባ። ይሄ ፈስ በሕይወት ዘመን ያጋጥሞኝ አያውቅም። በጣም የሚገርመው መልካም ልጅ ነው። ከሱ ይወጣ አይመስለኝም። አቤት የተማሪ ተቆር፣ አቤት የተማሪ ተቆር አያደርስም። ወንድና ሴት ጓደኛ ብቻ መሆን ይችላሉ ብለሽ ታምኛለሽ? yes ወንዶች ጓደኞች አሉሽ ወይ? እናንተ ታምናላችሁ? ወንድና ሴት ጓደኛ ብቻ መሆን ይችላሉ? ኦርስ ቤስት ፍሬንድ ብቻ ጓደኛ ቤስት ፍሬንድ ብቻ። ስቴን ቪዲዮ ነው። yes አሁን አንዱ ወንድ ጓደኛ ደውለሽ ወደሃለሁ አብሬክ መሆን እፈልጋለሁ ብትይ ምን የሚል ይመስልሻል? አይነፋለሁ ግን ማለት ነው አሁን ደውለሽ ከጠየቅሻቸው እና እምቢ ካሉ ሽልማት አለው። እሺ ቆይ ሲጀመር I'm trying to come up with my friend so ለኝ እሺ ቆይ ኦኬ ሄሎ ስማ ቁም ነገር ላዋራ ነበር የደወልኩኝ ነቻል I don't know how to say this ግን like ለብዙ ጊዜ ያሰብኩት ነገር ነበርና I kind of like you and I like would want to go out with you. Okay, only መንገድ ላይ ማን ኢንተርቪው ያደርግሻል? ይሄኛው የወንዶች አባል ውስጥ ሊደር መሆን አለበት። አባላችን ውስጥ ሊደር መሆን አለበት። አላየንም፣ የሰማነው ነገር የለም። ደህና ደሩ። እንደዚህ ቀለል ያለ ባል ይስጣችሁ። ችግራክ እንደዚህ ይቅለል። ተዋርደን ይቅለል። ዞር በይ። ይህንን ይዞ እንደዚህ ጠንከር ማድረግ ነው እንጂ ዞር በይ
አሳይሻለሁ። ዋጋሽን ነው የምሰጥሽ። ዋጋውን ስጨት አለማወቅ እንጂ ፍቅሬ እኔ አላረገውም ጺም የሌለው ጀለስ ሲመክረኝ ጺም የሌለ ሰው ይህንን ቪዲዮ እያየ ከሆነ ወይ ሚኖክሲዲል ተጠቀም። ህፃን ነው የምመስሉ። 11 ላይ ሶሻል ነበርሽ ናቹራል አታም አሁን ይቀጥል ይሄ ነው ትምህርት የተባልኩ ደስ ሰላም ነው ማዘር? ሰላም ነው አለን በግ ይታረዳል ብለውኝ እኮ ነው መጣሁት። እንዴት ነው ግን ማረድ ትችላለህ? ችግር የለ። እኔ ሙሉ ቆዳውን ገፍቼ ሰዎች ጋር ራሱ እየሄደ እንኮ እዚህ ጋር ቁረጡ እያለ ከዚህ ጋር ቁረጡ እያለ እንዲቆርጥ ያርገር ማለት ነው። ችግር የለ። ምን አትጨር። የቱ ጋር ነው በግ? ያውና ዛን ያለው እስቲ ገብተህ ረድ። እዛ እሺ በቃ ያው አሳዩኝ ያለበትን አዛኝ አቤት ምን ሆኖ ነው? ሴዶ ማርሻል አርት እኮ ነው ያለው። እኔ ሰው አላርድም። እኔ ሴዶን አላርድም። እኔ በግ ነው ከዚህ በፊት ማለት ነው። አንቺ የምትወይተሻል እዚህ ሲያጨናግፍ ቀልድ እባክህ ተው ተው። ሽሮ ምግብ አይደል? በቃ እውነቱን ነው የምነግራችሁ። ሽሮ መስማማበት ማንኛውም ኢትዮጵያ መስማማበት ያለበት ቪዲዮ ቢኖር ይሄ ነው። ሽሮ ምግብ አይደለም። ይታኘክላችኋል። ጀሮም ላጣረክ ሽሮ ውስጥ ከተትከው ከዛፍ ውስጥ ከተትከው ምኑን ፓርት ነው የምታኝከው? ይሄ እኮ ጥርስ የሌለው ሰው በድዱ ያኝከዋል እኮ። ይሄ አይደለም። እሺ የሆነ ስጋ ጠብ ቢልበት ታኝከዋለህ። ስጋ ከሌለው ደግሞ ምግብ አይደል? ወዘና ቢሆን አንድ ነገር ወሽ ማይሞስከት ፎይ እኮ ኤነርጂ አይሰጥም እንዴ? ለዛ እኮ ነው ኢትዮጵያዊ ቅንጭር ብሎ የቀረው። ይሄን እየበላ ቅንጭ ነው እንዴ? ምን ቅንጭር ብቻ አታድግም እኮ ይሄን እየበላ እግር እኮ ስቴኪን የሚያክለው ይሄን እየበላ ቀረን። ምን ሆነ? ይሄ ለኔ ኤነርጂ ደግሞ ይሄን እየበላችሁ ነው የቀራችሁ። ጀማም ቢበላ ደስ ይላል። ወደዛ ቢበላ ደስ ይላል። እኔ አርጀንቲና ደግሞ ደስተኛ አርጀንቲና ካልሆነ ግን እንግሊዝ የሜሲ ደጋፊ ነኝ። ቢበላ ደስ የሚለኝ በአሁኑ አርጀንቲና ነው። አርጀንቲና ሜሲ አሁንም መድገም አለበት ቢበላ በጣም ደስ ይለኛል። እሱ ምናልባት ደግሞ ባይሳካ ኔማር ወር ብራዚል ቢበላ ደስ ይለኛል። የእናንተን ሀሳብና አስተያየት እስቲ ኮሜንት ላይ ጻፉልኝ። ሜሲ በመለየት ሁሌ ምንም ጥያቄ ያርሰናል ደጋፊ ሌላ ሌቭል ላይ ሜሲ ማስቀመጥ። ከዛ ቀጥሎ ሌሎችን ተጫዋቾች ከሌላ ተጫዋች ተነጻጽር እኮ ሮናልዶ ሜሲን አንደኛ ዳኒ ነው ሮናልዶ ታወዳድረዋለህ ከሌላ ተጫዋች ጋር በየሲዝኑ ማለት ከሁሉም ምርጡ ሮናልዶ ነው። ማንም እንደሆነ ታውቃለህ። አንዳንድ ተጫዋቾች አንፃር ሮናልዶ በቃ ያለ ምርጥ ተባለ። ለኔ ዘመን ምን ጊዜ ሜሲ በቃ አይወዳደርም። እሱ አንደኛ የሜሲ ፋን ላይክ እና ኮሜንት ብዙ ተጫዋች እግር ኳስ ነው ለኔ ሜሲ በቃ ሜሲ ከማንም ጋር አላወዳድረው ለብቻው ሌላ ፕላኔት ላይ ያስቀምጣል። ግን ቀጣይ ብትለኝ ሮናልዶ ነው ምርጡ እሱ ነው። ከሜሲ ጋር ሲነጻጸር ግን ሜሲ አይደርስም። ሰላም ነሽ እህቴ? ማይክ ላይ እንዳታወሪና አንድ ሺህ ብር ስምሽ ማለት ሰላም ወልዶ መንፈስ ቅዱስ ሴትየዋ ሰላም ተሸነፍሽ። ማይክ ላይ እንዳታወሪ ነበር ያልኩሽ። ማይክ ላይ እንዳታወሪና አንድ ሺህ ብር አሸነፍሽ። ስምሽ ማለት አይ ያበደ ሰው በጣም ጀግና ነሽ። ከአንዳንድ ጭንቅላትሽ ይሰራ አንድ ሺህ ብር ያስፈልግሻል። ምን ታደርጊበታለሽ? ሸር ታደርገዋለህ አታደርገውም ነው? ካሜራማን ነሽ? እኛን ማቅርጂ ነው ካሜራማን ሆነሽ? የሳይ ፎሎ እያደረጋችሁ ቲክቶክ ላይ ካያ ፋያ። ለማንኛውም ይመችሽ አባቴ። ሽንፈሻል። አሁን ስምሽ መናገር ትችያለሽ። አዎ ይመችሽ። በጣም ከባድ ጌም ነው ግን አትናገሪ መሆን
ኢሜጅ ያረዳልች እንደዚህ ያረዳው ሻልዳብሊስ ኢሜጅ እስካሁን ድረስ ዝም ብሏል። አፓርታማ ውስጥ ኖረን ነበር። ዛሬ ላይ G+ ላይ መኖራችን አትዩ። ምን ለማለት ፈልገው ነው? በቃ ሞልቶልን ከዛ ሚስቱን እዛው እስካላኖረ ባልነት የማይሰማው ሰው ካለ ገባ ብሎ የመጀመሪያ ቪዲዮቻችንን የሁሉንም ሪሌሽንሺፕ ነው ማለት የመጀመሪያ ቪዲዮቻችንን ከየት ኮንዶሚኒየም እንደመጡ ከየት አፓርትመንት ምናምን እንደወጣን ምናምን ሰጠው። ኦኬ በጣም ነው የሚያሳዝኑት። ከአፓርትመንት ወጥተው G+ ልባችን ተነክቷል ወንድሜ። እነዚህ ሰዎች በጣም ተግተዋል ማለት ነው አብረው። እግዚአብሔር ደግሞ በትዳር ተሳስተው ሲያወራ ያን ጥያቄ ምን ነበር? አይዞን የኢትዮጵያ ሕዝብ እኛ ጭቃ ቤት ውስጥ ለምን ነው ለኛ ምን ይባላል? አሁን የኛ ህይወት ለኢንተርቪው ማለት ዘና ፈታ እያላችሁ እንደቆያችሁ ተስፋ እናደርጋለን። ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር እያደረጋችሁ ኮሜንት ላይ ሀሳብ አስተያየታችሁን ስጡኝ። በቀጣይ ቪዲዮ እስከምንገናኝ ፒስ